ፍርድ ቤቱ ነው። ኦኬ። ሶስተኛ ብሩ ከህዝብ ከሆነ የተሰበሰበው ራስሽ ነሽ። ከኮምቦልቻ ህዝብ ነው 200 ሺህ ብር ተሰብስቦ የተሰጣት ከተባለ ከኪሳችሁ ላልወጣ ነገር ከህዝብ አንድ ሰው ተጎዳ፣ በመኪና አደጋ ተገጨ፣ ምንም ይሁን ጉዳቱ ስራ ፈቶ ቤት ተቀመጠ። ለሰው ስራ ለፈታ ሰው እንኳን እርዳታ ህዝብ አዋጥቶ ይረዳል። ከህዝብ ተሰብስቦ ለተሰጠ ገንዘብ ለምን ይሄ ሁሉ መንገብገብ አስፈለገ? የተሰጠው ከህዝብ ነው፣ ከእናንተ ኪስ አልወጣም። ህዝብን የከፈለላችሁ ያንን 200 ሺህ ለምን? ጥያቄውን በደንብ ይዘሽ አንድ ላይ ትመልሽኛሽ ሚዩት ስለማድረግ። አራተኛ በሽምግልና ስትጠየቅ እምቢ አለች ብለሻል። ግን እናትሽ ናቸው አይደል በሽምግልና ሲጠይቁ በሽምግልና አልፈልግም ያሉት እልህ ስለተጋቡ። እሺ አንቺ ደውለሽ ይቅርታ ጠይቀሻት የተለያየ ሚስጥር ነገርሻት። ያንን ሚስጥር ስታወራ እዚህ ጋር ነርቨስ ሆነሽ ላልተፈጠረ ነገር የሰው ልጅ ነርቨስ አይሆንም። እኔ ያልተፈጠረ ነገር ሲወራ እስቃለሁ። ስለማን ነው? እኔ ሀቢባ እኔ ብዬ እስቃለሁ፣ ይገርመኛል እንጂ አልናደድም። ቢካዝ ዛት ኢዝ ናት ማይ ሪል ላይፍ። እነዚህ 5 ጥያቄዎች አሁን እኔ የሚውት አደርጋለን። አንቺ ዋን ባይ ዋን አስረጅ። ቴንክ ዩ። ሀቡ በመጀመሪያ ስለ ገንዘብ አይደለም እኛ እዚህ እያወራን ያለ ነው፣ ወይ ገንዘብ ወስዳለች ትክፈለን ሳይሆን እያልን ያለ ነው። ሆቴል ራሱ ያረፈችበትን እናቴ የከፈለችበት ቢል አለ። ቢሉን በፎርጅድ አሰርታ እንዳመጣችው በፖሊስ ተጣርቶ ሆቴሉም ደግሞ ይሄን ቢል እኔ አልሰጠኋት እንትንም ግብር አልከርኩበትም ትክክል አይደለም ተብሎ ተቀጣለች። ለምን? እሷ ፎርጅድ አሰርታ ስላመጣች ማለት ነው ቢሉን። ይሄ ራሱ አንድ ማስረጃ ነው፣ እጅሽ ላይ ያለ ማስረጃው ማለት ነው። ማህተም የተመታበት ሁሉ አለ። ይሄ ባለበት ሁኔታ ጀሚላ ፎርጅድ አታሰራም ብለሽ ማመኑ ራሱ የሚገርም ነው። እኔ በጣም ነው ማምንሽ፣ በጣም ነው ማከብርሽ አብዬ ማለት ነው። ፎርጅድ እንዳላሰራች አለመንኩም። ፎርጅድ ልታሰራ ትችላለች፣ ፎርጅድ ልታሰራ ትችላለች። ለዚህ ግን መጠየቅ ያለበት ማን ነው? ፎርጅድ የሰጠው ሆስፒታል እኮ ሰብዬ ፎርጅድ ይሁን ኦሪጂናል ማነው ማጣራት? የማን ስራ ነው? አንድ የሕክምና ማስረጃ አምጥቼ ለአንድ የመንግስት ተቋም ሳቀርብለት ፎርጅድ ነው ኦሪጂናል ነው የማጣራት ኃላፊነት የማን ነው? አብዬ ይኸውልሽ አንድ ሰው አንድ በቃ ከመንግስት ጋር የሚያገናኝሽ ነገር አለ እና ያን ነገር ስታረጊ መንግስት ደግሞ አጥጋቢ ነገር ካልሰጠሽ ወዴት ትሄጃለሽ? ከሀገርሽ ወጥተሽ ሄደሽ አትከሽው። መንግስትን እንዲህ አድርጎኛል ብለሽ ትከሻለሽ? እንዲህ አቡ አትከሽም። መንግስትም ደግሞ ላመነበት መንግስትን አልከሰው ያ እዚህ ጋር እያስተካከለኝ ብለ መንግስትን የመክሰስ አቅም ስለሌለኝ የመንግስትን እልህ አህያውን ፈርቶ ዳውላውን መንግስትን ስለማልችለው መንግስት የፈረደው ትክክል አይደለም ስል ፍርድ ቤቱን አቅም ስለሌለኝ የፍርድ ቤቱን እልህ ግለሰብ ላይ ወጣዋለሁ። ኢዚት ፌር? ሀቡዬ መጥቻለሁ። ኔትወርኩ ነው። እሺ ሀቡዬ አንድ ሰው በቃ እንግዲህ ከሀገሩ ወጥቶ ሌላ መንግስት ላይ መንግስትን አይከስም ብዬሻለሁ። ግን አጣርቶ ደግሞ ይሄን ወረቀት አሁን እጅ ወደ አንቺ የላኩትን ወረቀት የሆቴሉን መንግስት አጣርቶ ቀጥቷታል። ፎርጅት ስላሰራች ተቀጣበታለች በመንግስት ደረጃ ማለት ነው። ይሄ ራሱ ለአንቺ አንድ ማስረጃ ነው። ሴት ልጅቷ ምን አይነት ሴት እንደሆነች የመንግስትን ተይ ወደ ጎን በቃ መንግስት አልሰማ ካለ ወጥተን ሌላ ሀገር መንግስት ጋር አይከሰስም። ምን ማድረግ ትችላለች? ከአቅም በላይ ነዋ። ብዙ ነገሮች አንቺ ቤት የሚመጡት የሰው ልጅ ከአቅም በላይ ሲሆን ነው የሚመጡት አይደል? ወደ አንቺ ጋር እኛም ከአቅማችን በላይ ስለሆነ በቃ ምንም ማድረግ አይቻልም። ለፈጣሪ ሰተሽ ምትኳል ምንም ማድረግ አይቻልም። ግን ሀቡ የሆቴሉ ወረቀት ራሱ ይሄ ፎርጅድ ያሰራችው ራሱ የማነው ስሟ የጀሚላን ጥፋት የሚያመላክት ነው። ብዙ ጥፋቶች እንዳለዋት ይሄንን እንድትረጂ ነው ከሀቡ አንቺን የምፈልገው። ይሄንን ነው እንድትረጂ ህዝቡ እንዲረዳ የምፈልገው። አንድ ፎርጅድ ያሰራ ሰው 2 3 ፎርጅድ ደግሞ ሌላ ነገር ያሰራል። ይሄን ብለሽ መገመት
አይጠፋሽም ሀቡ። የሆቴሉን ቴንኪው መጣሽ። የሆቴሉን ፎርጂድ እንዳሰራችሁላ የጥቁር አንበሳውንና የእንትኑን የሕክምና ማስረጃውን ፎርጂድ በማሰራቷ እሱንስ ለምን ፎርጂድ ከሆነ እንደ ሆቴሉ አልተቀጣችበትም? ለምን አላስጠየቃችኋትም? የሆቴሉ ፎርጂድ መሆኑን ማረጋገጥ ችላችሁ፣ ልጨርስ። የሆቴሉ ፎርጂድ መሆኑን ማረጋገጥ ችላችሁ ፍርድ አለ ማለት ነው። አየሽ፣ ፍርድ ባይኖር ኖሮ የሆቴሉ ፌክ መሆኑን አረጋግጣችሁ አስቀጣችኋት። ስለዚህ የሆቴሉ ፌክ መሆኑን አረጋግጣችሁ እንዳስቀጣችኋት የሕክምና ማስረጃውንስ ፌክ መሆኑን አረጋግጣችሁ በህግ ለምን አላስጠይቅ? ለዚህኛው ፍርድ ካለ ለዚህኛው ለምን የለም? ይኸውልሽ በራስሽ እንትን ነው እየመጣሁልሽ ያለው። የአንድ ሰው የሆቴል አዳምጠሽ ነው የምትመልሽ። አንድ ሰው የሆቴልን ደረሰኝ ፌክ ማሰራት ከቻለ የሆስፒታልንም ማሰራት ይችላል ካልን እናንተ ደግሞ በሆቴሉ ፌክነት ከተፈረደላችሁ ፌክ ነው ተብሎ ቅጣት ከተቀጣላችሁ ለምን የሆስፒታሉ ፌክ ነው ተብሎ ቅጣት አልተቀጣላችሁ? እውነት ፌክ ከሆነ ይሄ ይመልሽ። ሚዩት ነሽ ማሬ። ሀቡዬ የሆስፒታሉ ማለት ነው የሆስፒታሉን እናቴ በድጋሚ ይታይልኝ በዚህ ወረቀት በመጣ ወረቀት እምነት የለኝም ብላ ይፈርዳሉ በዛ። ስለዚህ ፍርድ ቤቱ መከሰስ ያለበት ሁለተኛ ማስረጃ ጠይቆ ሳይቀርብለት ያለ ማስረጃ ከፈረደ ለዚህ ነው እኮ ቅልቦች ቢመጣ በጣም ብዙ ነገር እሱ በእንትን ስለሚያውቅ ራሱ አሁን ራሱ እሷ ማለት ነው በጦርነት በነበረበት ሰዓት በሀገራችን ላይ ከጦርነቱ በኋላ ሰዎችን ምን አደርጋለሁ እያለች ቪዲዮ ትለቅ ነበር። እኔ አይ ነበር ያኔ ማለት ነው። ያኔ ራሱ ኮሜንት ላይ ምናምን እሰጣለሁ ኮሜንት እና አሁን አንቺ እስከ 60 ዓመት ድረስ ክፈሉኝ ብለሽ አልሰራም ያልሽው ሰው አሁን ደግሞ ሚዲያ ላይ ወጣሽ። ጥሩ 32 ነው የሚለው ወረቀቱ 32 ነው ከእድሜዋ እስከ 60 ዓመት ያኔ ስትካሰስ 28 ዓመቷ ነው እና እስከ 60 ዓመት እስከሚሞላት ድረስ ስለዚህ 32 እያለ ከፈላት ቤት 32 ወረቀቱ ላይ ያነበብኩት እስከ 32 ዓመቷ ድረስ ጤንነቷ ተመልሶ ስራ ላይ መዋል ስለማትችል 32 ዓመታት እኮ 32 ዓመታት 60 ሚሊዮን ታዩና 32 ዓመታት አልጋ ላይ ስለምትውል ሰርታ መብላት ለ32 ዓመታት ሰርታ መብላት ስለማትችል ለ32 ዓመታት ኖር አንዴ ቆይ እየተደማመጥን ሰብልዬ ህዝቡም እንዲገባው ለ32 ዓመታት ሰርታ ፍርድ ቤቱ 32 ዓመት የምትኖርበትን 200 ሺህ ብር ፈረደላት። 32 ዓመት ፈጣሪ ደግሞ እንደ ዶክተር አልሆነምና ይኸውላችሁ ፈጣሪ ደግሞ እንደ ዶክተር አልሆነምና 32 ዓመታት ያልጋ ቁራኛ ያልሆነች የምትች ልጅ በጊዜ ዳነች፣ በአጭር ጊዜ ዳነች። ለምን ዳነች? ይህን ማንም መጠየቅ ያለብን ይህን መጠየቅ ያለብን ፈጣሪ ነው። ለምን 32 ዓመት አልጋ ላይ ሳታቆይ አዳንቃት? ለምን በአጭሩ አዳንቃት ብለን አንደኛ ፈጣሪን እንጠይቃለን። ሁለተኛ ፍርድ ቤቱ ለምን በፎርጂድ የሕክምና ማስረጃ ፎርጂድ ነው ከተባለ ለምን በፎርጂድ የሕክምና ማስረጃ ሳታጣራ ፈረድክ ብለን ፍርድ ቤቱ መጠየቅ አይደል? ሶስተኛ ፎርጂድ የሕክምና ወረቀት የሰጣት ጥቁር አንበሳ ነው ከተባለ ጥቁር አንበሳ መጠየቅ አለበት። ትክክለኛው ነገር ይሄ ነው አይደል? አሁን ያንቺ ተራ ነው ሰብል። ሀቡዬ ስለ ፍርድ ቤቱ ብቻ አይደለም አንቺ አሁን ማሰብ ያለብሽ። እሷ የምታረጋቸው ነገሮች ፍርድ ቤት ስትመጣ ተደግፋ በሰው በቃ የታመመ ሰው መስላ ስለምትመጣ ፍርድ ቤቱ ያዝናል። ወደ እሷ ነው እንትን የሚለው። ለዛ ነው በአንድ አቋም ራሱ ሲፈርዱ የነበሩት። እንደዛ እኮ ነው ሀቡ የምትመጣው ፍርድ ቤት በሁለት ሰው ተይዛ ነው የምትመጣው። ከምሬ እኮ ነው የምነግርሽ። ለዚህ እኮ ነው ፍርድ ቤቱ መጠየቅ አለበት የምልሽ። እንዴት በስሜት ይፈርዳል ፍርድ ቤቱ? ተደግፋ ስለመጣች ብቻ እንዴት ይፈርድላታል? ፍርድ ቤት መፍረድ ያለበት በሕክምና ማስረጃ ነው። እንዴት በፎርጂድ የሕክምና ማስረጃ ይፈርዳል? እንዴትስ ተደግፋ ስለመጣች ብቻ ልቡ ራርቶ አዝኖ ፍርድ ቤት ሰው ነው እንዴ? ፍርድ ቤት እኮ ከስሜት መውጣት አለበት አይደል? በስሜት እንዴት ይፈርዳል ብለን እኮ መጠየቅ ያለብን እኮ ፍርድ ቤቱን ነው እንጂ ይህችን ግለሰብ አይደለም አይደል? ፍርድ ቤቱ በመሸወዱ መጠየቅ አለበት። ተሸውዶ ከሆነ ስራውን በአግባቡ ባለመስራቱ መጠየቅ አለበት አይደል? አንቺ ምን ትያለሽ? እኔ ማለት ነው ከጦርነቱ በኋላ ሰዎችን እረዳለሁ ምናምን እያለች ቪዲዮ ትለቅ ነበር። ያኔ ራሱ በጣም ጤነኛ ነች። ያኔ ሳይቆይ ማለት ነው ከተፈረደ የመጨረሻው ከፍርድ በኋላ ቪዲዮ እንትን ላይ ወጣች፣ ሶሻል ሚዲያ ላይ ወጣች እና ያኔም ጤነኛ ነች ነው እኔ እያልኩሽ ያለሁት። ያን ነው ያልተግባባ ነው እዛ ላይ ነው። ስለ ብሩ መከፈል ምናምን ሳይሆን
ጤነኛ ሁና ነው ያናገር ለማግኘት ብላ እድሉን ብቻ ስላገኘች እድሉን ተጠቅማ እንደዛ እናቴን እያንከራተተቻት እንጂ ስለ ብሩክ ምናምን እኮ አይደለም ሀቡዬ። ይህን ስለወሰደች ሳይሆን አንቺ ቤት በሚሊዮን የሚቆጠር ነው ሰውን ለማዳን መስዋዕትነት አይደል? ያለው ወጥቼ ለመናገር እንትን ያለኝ በቃ አጭበርብራ ታማ ሳይሆን በቃ አሁን እንደዚህ ፎርጅ እንዳሰራችው ሌላውንም እንደዛ እያደረገች በቃ በመላ የለም ፍርድ ቤትም ስትቀርብ በሁለት ሰው ተደግፋ ከመጀመሪያውም ጤነኛ ነች የሚለውን ፖይንት ነው እኔ ጋር ያለው። ይሄ ነው ያስከፋኝ ነገር ይሄ ነው አቡዬ። በቃ ጤነኛ ሁላ ብዙ ነገሮችን አድርጋ እዚህ ደርሳለች እንጂ ስለ ብሩ እኛ 3 ሚሊዮንም ምንም እያየን ነው። አንቺ ጋር ህዝብ ሲረዳ አይደል እንዴ? አንድ ሰው እኛውን ተረድተንሻል። በደንብ ደጋግመሽ አንድ ቃል እየደጋገምሽ ስለ ሆቴል እየደጋገምሽ ስለ መደገፍ እየደጋገምሽ በትዕግስት ረጅም ሰዓት አዳምጠንሽ ተረድተንሻል። እና አንቺን ነገ መኪና ቢገጭሽ 200 ሺህ ብር ይበዛብሻል? ስለ 200 ሺህ ብር እኮ አይደለም ያወራሁት፣ ስለ እሷ ድራማ ነው እየተናገርኩ ያለሁት ሀቢባ። ይህንን ነው እኔ የማወራው ያለው። ይሄንን የተቀበለውን ፍርድ ቤት እሺ ድራማውን አምነን ሳትገጭ ተገጨውን ያለችው አልተገጨችም። ለምን ቆማ ሄደች ነው? ታማ የደሴ ሆስፒታል ማስረጃው አንቺ ጋር አለ። አማርኛ ነው የተጻፈው። እውነቱን አንድ ፈጣሪ ነው የሚያውቀው። በአሁኑ ሰዓት ሙሉ ጤንነቷ የተመለሰ ነው። ግን እሷ ወደ አዲስ አበባ ላኩኝ ስላለች የእሷን እንትን በማክበር ልከናታል። ሪፈር አልጻፈላትም። እናትሽ ግን ራሳቸው አዲስ አበባ እንደወሰዷት ይኸው ተናገሩ። እናትሽ መጨረሻ ላይ እኮ ነው አዲስ አበባ የወሰደቻት። መጨረሻ ላይ ይግባኝ አዲስ አበባ የመጨረሻው ፓርት ስለሆነ አዲስ አበባ ላይ እናቴ ነች ሄዳ እዛ ይግባኝ የጠየቀችው። ለዛ ነው ወደ አዲስ አበባ ወስጃታለሁ የምትልሽ። ገባሽ አቡዬ? መጀመሪያ ላይ ግን የሆስፒታሉ ወረቀት አንቺ ጋር አለ። የጻፈው የደሴ ሆስፒታል የጻፈው ወረቀት አንቺ ጋር አለ። ሙሉ ጤንነቷ ተመልሷል ብሎ የሚል ወረቀት አንቺ ጋር አለ ሀቡዬ። ላሱ ወረቀት ፍርድ ቤቱ ባለማየቱ ፍርድ ቤቱ ጠይቁት። ፍርድ ቤቱን አሁን ይኸውልሽ ምን ታደርጋላችሁ መሰልሽ? አንቺና ቤተሰቦችሽ ይግባኝ ታቀርባላችሁ። የምናደርገው ነገር የለም። ግን እኔ አንቺ ጋር የገባሁት በቃ የእናቴን እንትን ስቃይ የ5 ዓመት ስቃይ እዚህ መታ ደግሞ እንትን ስትል ሳያት አላስቻለኝም እንጂ እኔ በምትሆነ ያለው ሰምተንሻል። እስከመጨረሻው ተረድተንሻል። አይተናል። ሁሉንም ህዝቡም አይቷል፣ ፈርዷል። ህዝቡ ሰምቷል። ሁላችንም ሰምተንሻል። እና ግን ደግሞ ፍትህ ደግሞ ከፈለጋችሁ ፍርድ ቤቱን መክሰስ፣ ጥቁር አንበሳ ሆስፒታልን መክሰስ ትችላላችሁ። ህግ አለ። ህግ ባይኖር ኖሮ በሆቴሉ ፎርጅድ ከሳቿት ተፈርዶላችሁ አትቀጣም ነበር። ህግ ስላለ ነው የሆቴሉ ደረሰኝ ፎርጅድነቱ ተረጋግጦ ቅጣት የተቀጣቸው ህግ ስላለ ነው። ባይኖር አይቀጣላችሁም ነበር። ስለዚህ አሁንም እውነት የህክምና ማስረጃ ፎርጅድ ከሆነ ልክ የሆቴሉ እንደተጣራው ተጣርቶ እውነቱ ወጥቶ ይፈረድላቸዋል ማለት ነው። ስለዚህ እንትን በሉ በፍርድ ቤት ክሰሱ። በተረፈ ደግሞ ሰብልዬ ይኸው እስከ መጨረሻው ሰምተንሻል። እየደጋገምሽም ሳይሰለችን በትዕግስት ሰምተናል። ጨርሰናል ማለት ነው። እናመሰግናለን። እኛም የሚወራበት ቤት ነበር የሀቅ ቤት ነበር የሚመስለኝ፣ ግን እውነት ነው። ተሳስቻለሁ። ሀቢባ ጋር አትግቢ ስሉኝ ተሳስቻለሁ። በቃ እሷን መደገፍ ነው የመረጥሽው። ኧረ ተይ። ኧረ ያልደገፍኳትም እውነትሽን ነው። ፍርድ ቤቱን እኮ ወቀስኩት እኮ ፍርድ ቤቱ ዳኛው ዳኞቹ የእሷ የእናንተ ጠበቃ ሳይቀር ከእሷ ጋር የተሻረከች አየሁ እኮ ሁሉንም ሰማሁ። ከእናንተ ጋር የተሻረከች እና ለምኖ ያጣ ተሳድቦ ይሄዳል እንዳይሆንብሽ ሰብዬ ናት። እንደዛ እንዳይሆንብሽ አንቺንም እሷንም እኩል ሰምተናል፣ ታዝበናል፣ አይተናል እስከ ጥግ ለአንቺ እኮ አሁን አልታመመችም ስትል ፍርድ ቤቱ ነው ጥፋተኛ አይደለችም። ፎርጅድ ራሱ ያሰረችው እሷ ጥፋተኛ አይደለችም። ፎርጅድ ያሰራችው የሆቴሉ ራሱ አረጋግጭልና ፎርጅድ መሆኑ ልክ እንደ ሆቴሉ የሆቴሉን ፎርጅድነቱን እንዳረጋገጥሽው የሆስፒታሉን ስታረጋግጭልን ነዋ። አሁን የሆቴሉን ማረጋገጥ ችላችኋል አይደል? ፎርጅድነቱን የሆቴሉን ደረሰ። የሆስፒታሉን ለምን አላረጋገጣችሁም? ልክ የሆቴሉ ፎርጅድነቱ እንደተረጋገጠው ለምን የሆስፒታሉ አልተረጋገጠም? ያንም እኮ እናቴ ጠየቀች እኮ ይሄን ወረቀት ያመጣችውን እምነት ስለሌለኝ ሌላ ትምህርት ሲባል አትሄድ እኮ ፍርድ ቤቱ ለምን በአንድ ጠይቆ ራሱ ሁለተኛ ትመርመር ብሎ ሳትመረመር ለምን ፈረደ ፍርድ ቤቱ?
በፎርጂድ ወረቀት ለምን ፈረደ? እሱን እኮ ነው የምልሽ እኮ እሱን እኮ ነው የምልሽ። ስለዚህ ፍርድ ቤቱን መክሰስ አለባችሁ። በትክክል አልፈረድክልንም፣ ተበድለናል፣ ለእሷ አድልተካል ብላችሁ ፍርድ ቤቱን መክሰስ አለባችሁ እኮ ነው ያልኩሽ እኮ። ፎርጂድ ካሰራች ይጣራና ፎርጂድነቱ ይረጋገጥ። ልክ የሆቴሉ እንደተረጋገጠው የሆስፒታሉ ይረጋገጥ እኮ ነው ያልነው። በተረፈ ህዝቡ ሰልችቶት በቃን እያለ ነው። ሰብልዬ ሰላሙኝ በሽ የእርዳሽን ያጠፊበትን መውቅጣቱ ጀሚላ እኮ ባትሮ ያልቆ ነው ምናምን ቻርጇ ዘግቶ ይሆን አላውቅም። ወይ ጉዳ አህያውን ፈርቶ ዳውን አለ የሀገሬ ሰው። ወደ ጌማችን እንሂድ። አድካሚ ነበር፣ በጣም አድካሚ ቀን ነበረ።